ልክ ሚድ ፈተና እንደደረሰ ነበር ልጁን ያየሁት። ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ የአንድ እህቴን ታሪክ ይዤላችሁ መጥቻለሁ። ነገሩ እንዲህ ነው። አሁን ላይ ባለትዳርና የሁለት ልጆች እናት ነኝ በማለት ታሪኳን ታጋራናለች። ተወልጄ ያደግኩት ጅማ በምትባል ከተማ ሲሆን ትምህርቴንም በአንደኛ ደረጃ ትምህርት ቤት በመመዝገብ ትምህርቴን መማር ጀመርኩ። በትምህርቴም በጣም ጎበዝ፣ በቤተሰቦቼም ዘንድ ተወዳጅ፣ በመምህራኖቼም ዘንድ እጅግ በጣም ትሁትና ጎበዝ ተማሪ በመሆን እስከ 8ኛ ክፍል ተማርኩኝ። ነገር ግን 8ኛ ክፍል ላይ የማላውቀው ነገር አጋጠመኝ። ቀኑ አርብ ነው። ወደ ቤት በምንለቀቅበት ሰዓት ከግቢ በምንወጣበት ወቅት እየተጋፋን እንወጣ ነበር። እናም ያኔ በምንጋፋበት ወቅት አንድ ልጅ ከፊት ለፊቴ ዞር ይላል። ልክ አይን ላይን ተገጣጠመን። በዛ ሰዓት በጣም ደነገጥኩኝ። አየሁት፣ ልቤ ደነገጠ። ማላውቀው አይነት ስሜት ተሰማኝ። ምንኝ ነው በማለት ግራ ተጋባሁኝ። በዚህ ቀረው። በዛ ሰዓት ተማሪዎች ሁሉ ሂደው አለቁ። ከዛም ወደ ቤት ተመለስኩ። በቃ ከዛሽ ቀን ጀምሮ ትምህርት ቤት የሚሄደው እሱን ለማየት ሆነ ስራዬ። እሱን ካላየው ስነ ስርዓቱን መማር አልችልም። በቃ ምን አይነት እንትን ውስጥ እንደገባው አላውቅም። እንዲህ እያለን የማይደርስ የለምና ትምህርት ቤት ተዘጋ። ሁላችንም ወደ ሁለተኛ ደረጃ ትምህርት ቤት ተዘዋወርን። ልክ ትምህርት ሲከፈት በተስፋና በጉጉት አገኘዋለሁ፣ አየዋለሁ የሚል ስሜት ነበረኝ። ምክንያቱም ትምህርት ተዘግቶ በነበረበት ሰዓት አንድም ቀን አይቼው አላውቅም። ለዚህም ነበር ልክ ትምህርት በተጀመረበት በመጀመሪያ ቀን ወደ ትምህርት ቤት ያመራሁት። ከዛም ፈለኩት፣ የለም። በሁለተኛም ቀን አፈላለኩት፣ የለም። ለሳምንታት ለወራት ባይኔ ፈለኩት፣ ጭራሽ እዛ ትምህርት ቤት የለም። የት ብዬ ልፈልገው? ምክንያቱም ምንም ማቀው አድራሻም ሆነ ቤተሰብም ማቀው ነገር የለም። በአይንና በስም ብቻ ነው ማቀው። ስለዚህ አንድ ቀን አገኘዋለሁ በሚል ተስፋ ትምህርቴን ቀጠልኩኝ። ትምህርቴንም እስከ 12ኛ ክፍል ተማርኩ። ልክ 12ኛ ክፍል ውጤት አልመጣልኝም ነበርና ቤተሰቦቼ የግሌ ማስተማር አቅም ስለሌላቸው ሳልወድ በግድ ወደ አረብ ሀገር ተሰደድኩ። አረብ ሀገርም ለ5 አመታት ቆየሁ። በጣም በሚገርም ሁኔታ ግን 5 አመታትም ሆነ 12 እስክጨርስ ከልቤ ላይም ከአይኔ ላይም አልጠፋው። ምንም አይነት ሰው ልቤ ውስጥ ማስገባትም አልቻልኩም። አንድ ቀን አገኘዋለሁ በሚል ተስፋ ስራዬን ጨርሼ ወደ ሀገሬ ተመለስኩኝ ከ5 አመት በኋላ። ነገር ግን ከ5 አመታት በኋላ ወደ ሀገሬ ስገባ ያላሰብኩት ነገር አጋጠመኝ።